ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮው በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ አግዙኝ እና እጅሽ ከምን ብላችሁ ካላችሁኝ የቫይታሚን ዲ እጥረት የሚለውን ዛሬ ይዤላችሁ መጥቻለሁ። የቫይታሚን ዲ እጥረት በዓለማችን ከቢሊዮን በላይ ሰዎች በቫይታሚን ዲ እጥረት ይሰቃያሉ። የቫይታሚን ዲ እጥረት ሕፃናቶችን ብቻ የሚያጠቃ አይደለም፣ አዋቂዎችንም ያጠቃል። እና እርሶስ የቫይታሚን ዲ እጥረት ምን ያክል ያውቃሉ? ግንዛቤውስ ምን ያህል አሎት? እና ሁላችንም ወደ ቪዲዮ የቫይታሚን ዲ ምልክቶች እነማን ናቸው የሚለውን እናያለን። የቫይታሚን ዲ እጥረት ምልክቶች በቀላሉ ድካም መሰማት፣ የአጥንት ወይም የጀርባ ህመም፣ የጡንቻ ድካም ወይም ህመም፣ በተደጋጋሚ መታመም፣ የቁስል በዝግታ መዳን፣ አንዳንድ ሰዎች ላይ የፀጉር መርገፍ የመሳሰሉትን ናቸው። በመቀጠል የቫይታሚን ዲ መንስኤዎች ቪዲዮን እናያለን። የቫይታሚን ዲ እጥረት መንስኤዎች የፀሐይ ብርሃን በቂ አለማጋለጥ፣ ቪታሚን ዲ ያላቸው ምግቦች አለመመገብ፣ የኩላሊት ወይም የጉበት አንዳንድ ችግር፣ የምግብ ንጥረ ነገር የመውሰድ ችግር ማልአብዞርቤሽን የምንለው ማለት ነው፣ እድሜ መጨመር የመሳሰሉትን ናቸው። እነዚህ ምልክቶች ብቻ የቫይታሚን ዲ እጥረት መኖሩና አለመኖሩን አያረጋግጡልን። በተመሳሳይ ምልክቶቹ ከሌሎች ችግሮች ጋር ሊከሰቱ ይችላሉ። ምልክቶቹን ካሉ የጤና ባለሙያ ያማክሩ እና አስፈላጊ ከሆነ ምርመራውን ያድርጉ።